ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት በሀ ቤተሰቦች ውስጥ በወሰድኳቸው ቃላት ምስረታዎች አረፍተ ነገሮችን በደንብ እያደረግን እናነባለን ማለት ነው። እናንተም በደንብ ተከታተሉኝ፣ ብዙ ነገር ታገኛላችሁ፣ ትጠቀማላችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። አዳዲስ እና ቶሎ መለቃቸው ቪዲዮዎች እንዲደርሳችሁ የምትፈልጉ ደግሞ ከሆነ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በግል መማር የምትፈልጉ ልጆች ከመጀመሪያው ጀምሬ በደንብ እያስረዳኋችሁ እያስጠናኋችሁ አብሬ እያገዝኳችሁ መማር የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ እኔ በአጭር ጊዜ ውስጥ ውጤታማ አደርጋችኋለሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ባለው ውስጥ እንማራለን ማለት ነው። እናንተ በሚመቻችሁ ትርፍ ሰዓት ከስራ ሰዓት ውጪ ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ እናንተን ለማስተማር ዝግጁ ነን። እናንተ ብቻ ሰዓታችሁንና ጊዜያችሁን አመቻችታችሁ ወደኛ መደወል ነው የሚጠበቅባችሁ። ብዙ ነገር እናስተምራችኋለን። በቪዲዮ የተደገፈ ትምህርት ነው። አብዛኛው ሰው ምንድነው ፊደሎችን መለየት አይችልም፣ ወይ ደግሞ ፊደል መለየት የቻለ ደግሞ ቃላት ምስረታዎችን ማንበብ አይችልም። ገጣጥሞ ማንበብ የብዙ ሰው ችግር ነው፣ ማንበብ መጻፍ። ስለዚህ ሁላችንም ተምረን ያመጣ ነው። ሁሉም ሰው ተምሮ ነው ያመጣው። እናንተም ተምራችሁ ራሳችሁን መለወጥና ማሻሻል ትችላላችሁ። በትንሹ ሰላምታ፣ የሰዎች ጋር ሰላምታ መለዋወጥ፣ ደህና ነህ፣ እንዴት ነሽ፣ ውሎ እንዴት ነበር፣ አንተ ጋር እንዴት ነበር፣ እንደዚህ አይነት ነገሮች። ከዛ ላይ የተጻፈላችሁን ጽሁፍ ደግሞ ማንበብ በራሳችሁ ጽሁፍ እንዲህ ያደርጋችሁ። ድግግሞሽ ነው የሚፈልገው። በደንብ አድርጋችሁ ትለወጣላችሁ። እኛም ደግሞ በደንብ እናንተን ለማስተማር ዝግጁ ነን። ሰዓታችሁንና ጊዜያችሁን አመቻችታችሁ ብቻ አሳውቁ ማለት ነው። እንቀጥላለን፣ እንማራለን። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ በሀ ቤተሰብ ውስጥ ያሉትን ቃላት ምስረታዎች እየጠራናቸው እንሄዳለን። ምን ይላል? መጀመሪያ ሀገር፣ ሀገር። በጣም አሪፍ። በሀ ቤተሰብ ሁለተኛ ሁለት፣ ሁለት። በጣም አሪፍ። በሀ ቤተሰብ ሶስተኛ ሂሩት፣ ሂሩት። በጣም አሪፍ። በመቀጠል በሀ ቤተሰብ አራተኛ ሀብት፣ ሀብት። በጣም አሪፍ። በመቀጠል በሀ ቤተሰብ አምስተኛ ሄኖክ፣ ሄኖክ። በጣም አሪፍ። እነዚህን ይመስላሉ ማለት ነው። በመቀጠል ደግሞ በሀ ቤተሰብ ስድስተኛ ህልም፣ ህልም፣ ህልም ይላል። በጣም አሪፍ። በመቀጠል በሀ ቤተሰብ ሰባተኛ ሆቴል፣ ሆቴል፣ ሆቴል። እነዚህን ይመስላሉ ማለት ነው። ስለዚህ ከመጀመሪያው ጀምረን ደግሞ ቃላት ምስረታዎችን እያነበብን እንሄዳለን። ምን ይላል እዚህ ጋር? በረከት ለስራ ሀገር ቀየረ። አንድ ላይ ምን ይላል? በረከት ለስራ ሀገር ቀየረ። አንድ ልድገምላችሁ። በረከት ለስራ ሀገር ቀየረ። በጣም አሪፍ። በመቀጠል ደግሞ ሁለት በሚለው ነው። አበባ ሁለት ልጅ አላት። አንድ ላይ እስቲ እናንብበው። አበባ ሁለት ልጅ አላት። እስቲ አንድ እንድገመው። አበባ ሁለት ልጅ አላት። በጣም አሪፍ። በመቀጠል ደግሞ በሀ ቤተሰብ ሶስተኛ ደግሞ ሂሩት፣ ሂሩት በሚለው ሂሩት ገበያ ሄደች። አንድ ላይ እስቲ ሂሩት ገበያ ሄደች። እስቲ አንድ እንድገመው። ሂሩት ገበያ ሄደች። በጣም አሪፍ። በመቀጠል ደግሞ በሀ ቤተሰብ አራተኛ ሀብት በሚለው የአሰፋ ሀብት ብዙ ነው። አንድ ላይ የአሰፋ ሀብት ብዙ ነው። አንድ ላይ እስቲ እንድገመው። የአሰፋ ሀብት ብዙ ነው። በጣም አሪፍ። በመቀጠል ደግሞ በሀ ቤተሰብ አምስተኛ ሄኖክ፣ ሄኖክ በሚለው ሄኖክ እሺ የበለጠ እሺ ልጅ ነው። እስቲ አንድ ላይ አድርገን ገጣጥመን እናንብበው። ሄኖክ የበለጠ ልጅ ነው። እስቲ አንዴ እንድገመው። ሄኖክ የበለጠ ልጅ ነው።
በጣም አሪፍ። በመቀጠል ደግሞ በሀ ቤተሰብ ስድስተኛ ያሉትን ደግሞ ስናነባቸው ህልም በሚለው ሀ ቤተሰብ ስድስተኛ ህልም። ሳሚ መጥፎ ህልም አየ። እስቲ እንድገመው። ሳሚ መጥፎ ህልም አየ። በጣም አሪፍ። በመቀጠል ደግሞ በሀ ቤተሰብ ሰባተኛ ሆቴል። ሆቴል በሚለው ደግሞ እስቲ እናንብበው። የከበደ ሆቴል ተመረቀ። አንድ ላይ የከበደ ሆቴል ተመረቀ። ይህንን ይመስላል ማለት ነው። ስለዚህ አንድ ዙር ደግሞ ፈጠን እያልኩኝ እደግምላችኋለሁ። እናንተም ደግሞ አብራችሁኝ በደንብ ተከታተሉ። ከመጀመሪያው ስጀምር ሀገር በሚለው ምን አልኳችሁ? በረከት ለስራ ሀገር ቀየረ። እዚህ ጋር ሀገር የምትለዋ ቃል እዚህ ጋር አለች ማለት ነው። ሀገር በሚለው ነው የሰራውላችሁ። እስቲ እንድገመው። በረከት ለስራ ሀገር ቀየረ። በጣም አሪፍ። በመቀጠል ደግሞ ሁለት በሚለው ሁለት እዚህ ጋር ሁለት የምትለዋ አለች። አበባ ሁለት ልጅ አላት። እስቲ አበባ ሁለት ልጅ አላት። ይኸው ሁለት የምትለዋ እዚህ ጋም ሁለት የምትለዋ ጋር አንድ ላይ የተያያዙ ናቸው ማለት ነው። በጣም አሪፍ። ሂሩት በሚለው ደግሞ ሂሩት እዚህ ጋር ይኸው መጀመሪያ ላይ ሂሩት ገበያ ሄደች። ሂሩት ገበያ ሄደች። ይኸው ሂሩት የሚለው በዚህ ሂሩት ከሚለው ጋር የተገናኘ ነው ማለት ነው። ሀብት በሚለው የአሰፋ ሀብት ብዙ ነው። አያችሁት? የአሰፋ ሀብት ብዙ ነው። እዚህ ጋር ሀብት በሚለው ይኸው እዚህ ጋር ሀብት የሚለው ጋር ተመሳሳይ ነው ማለት ነው። የአሰፋ ሀብት ብዙ ነው። በጣም አሪፍ። በመቀጠል ደግሞ ሀ ቤተሰብ ሄኖክ በሚለው ሄኖክ የበለጠ ልጅ ነው። እዚህ ጋር ሄኖክ የምትለዋ ይኸው እዚህ ጋር ሄኖክ። ስለዚህ አንድ ላይ ስናነባው ሄኖክ የበለጠ ልጅ ነው ብለን እናነባዋለን ማለት ነው። በመቀጠል ደግሞ ሀ ቤተሰብ ስድስተኛ የሰራውላችሁ ህልም በሚለው ነው። ህልም የሚለው እዚህ ጋር ህልም ይላል። አንድ ላይ ገጣጥመን ስናነበው ደግሞ ምን እንላለን? ሳሚ መጥፎ ህልም አየ። አንድ ላይ እንድገመው እስቲ። ሳሚ መጥፎ ህልም አየ። በጣም አሪፍ። ይህንን ይመስላል ማለት ነው። በመቀጠል ደግሞ ሀ ቤተሰብ ሰባተኛ ሆቴል ብዬን የወሰድኩላችሁ። ሆቴል የምትለዋ ይሄው እዚህ ጋር ሆቴል። ስለዚህ አንድ ላይ ገጣጥመን እናንብበው። የከበደ ሆቴል ተመረቀ። አያችሁት? እዚህ ጋር ሆቴል የምትለዋን በእሷ ተመስርቼን የሰራሁት የከበደ ሆቴል ተመረቀ ብለን በቀላሉ ማንበብ እንችላለን። እናንተም ደግሞ ይሄንን ደጋግማችሁ ደብተራችሁ ላይ እየጻፋችሁ እኔ እንዳስተማርኳችሁ ከስር እየተከታተላችሁ በደንብ ቃላቶቹን እየለያችሁ አንብቧቸው ማለት ነው። ስለዚህ ምንም አያስቸግራችሁም። በግል ገዛ የምትፈልጉ ቁጥር ያለላችሁ እኔ በደንብ አድርጌ ያስተምራችኋለሁ። ብዙ ልጆች እኔ ጋር ተምረው ውጤት አምጥተዋል። ማንበብ ችለዋል በራሳቸው፣ መጻፍ ችለዋል በራሳቸው። በደንብ አድርጌ ነው ማስተምረው። ብዙ እውቀት አስጨብጣችኋለሁ። ከእናንተ የሚጠበቅባችሁ መደወልና ማናገር ነው። በቀጣይ ደግሞ በለቤተሰቦች ውስጥ ያሉ አረፍተ ነገሮችን ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ።